አላ ጨምሮ ይስጣችሁ ሁላ ጎደባቴ ቀርሚ ጎደባቴ ነው መጥርቻ ሳታለምባ በጣም ደስ ብሎኛል። የአንደኛ ዙሩ ስናይ ሁለተኛ ዙሩ ከዚህ በላይ ሆኖብኛል። እንደሚታወቀው በዚህ ሰዓት አርሶ አደር ይሄን ሁሉ ሀብት ያወጣል ተብሎ አይገመትም። ምክንያቱም ማዳበሪያ ምርጥ ዘር ያለውን ነገር በሙሉ የሚዘራበት የሚገዛበት ሰዓት ነውና ያለውን ነገር በሙሉ በፈጣሪ ወይንም አላህን አምኖ ለመሬት ሰጥቶ ያለውን ይዞ ቁጭ ባለበት ሰዓት ይሄን ሁሉ በሬ መሰብሰብ አይገመትም። ይሄን ሁሉ ሀብት ከአርሶ አደር መሰብሰብ አይገመትም። ምናልባት ጥር ወይንም ከሂዳር በኋላ ቢሆን የሚገመት እንጂ የትም እዚህ በዚህ ሰዓት ሀላባ በሀገር ደረጃ አይታሰብም እና በዚህ ጊዜ ይሄን ሁሉ ሀብት መሰብሰብ ብቻ ሳይሆን አርሶ አደር አስተሳሰቡ ተማር ነገድ ከተለያየ ዓለም ሄደን አየን ሀገር እንገነባለን ኢኮኖሚስት ነን ምናምን ከምንለው በላይ የአርሶ አደሩ አስተሳሰብ ለሀገር ግንባታ ምን ያህል እንደሆነ ያሳየንበት ለሀላባ ብቻ ሳይሆን ለክልላችን ለሀገርም ያረጋገጥንበት ስለሆነ አርሶ አደሮች እንኳን ደስ አላችሁ በወጣ ላይ ተከብያለሁ። ቀጥሎ ውጭ ሀገርም እያዩ ነበር፣ ሁሉም አልቻሉም። እየደወሉ እስቲ በቪዲዮ አሳዩን እያሉ ነበሩና እዛን የሀላባ ልጆች በርትቶ እየሰሩ ነው። ይሄ ሁሉ እቅድ የተያዘው ከባድ ነው። እቅዱ ባለፈው እንዳነሰነው ይሄን 500 ሚሊዮን ብር መነሻውን እንሰበስባለን ብሎ ቅዠት ካልሆነ በስተቀር ህልም ካልሆነ በስተቀር አይታሰብም። ማንም አያስበውም፣ አያምንም ቢነገረው ራሱ። ሰሞኑን ባለፈው አንደኛ ዙር ላይ የነበረውን በሬ ጎርፍ ማለት ነው የሳንጋዎች ጎርፍ አንዳንድ ሚዲያዎች ሚሉትን ሰምታችኋል ማለት ነው። ይሄ የባል ገበያ እንጂ ምናምን ብሎ ደግሞ ምንም ማድረግ አልቻለም። እውነት ነው የሀላባ አርሶ አደር የሰጠ ነው እያሉ አይታችኋል። ስለዚህ ሁለተኛውን በሬ ጎርፍ በዚህ ልክ ማምጣት ከባድ ነው። አሁን ለኛ ብቻ ሳይሆን ለሌላውም ለሚያጠናውም ለሚሰራውም ኃይል የኛ ተሞክሮ ነው የሆነው። አርሶ አደር ሰርቶ ያሳያል፣ የሀላባ አርሶ አደር እንደዚህ ነው የሚሉ ነገሮች በየሚዲያ በየመድረኩ እየተወሩ ነው። እንግዲህ ይሄን ማንም አስገድዶ ሳይሆን አመራሮቻችንና የቀበሌም የወረዳም ሽማግሌዎችም ሃይማኖት አባቶችም ዱዓ እያረጉ ሁሉም ያለውን አውጥቶ ነው የሰጠው። ካለው ላይ አይደለም ያለውን ነው የሰጠው ማለት ነው። አንድ በሬ ያለው አንድ በሬውን የሌለው ላሙን ፈረሱን ወርዶ ሰጥቷል። ለዚህ ህዝብ ምን አድርጎ እንደምንኪስ አናቅም። ሽማግሌዎች በዱዓ ካላገዛችሁም በስተቀር ሃይማኖት አባቶችን በዱዓ ካላገዛችሁም በስተቀር እኛን የሚያስተኛ አይደለም። ተኝተንም እያደርን አይደለም። በጣም ቅዠት ነው የዚህ ህዝብ። ስለዚህ ለይህን ህዝብ እንዴት እንደምናገለግል አመራሮች የቤት ስራ ይወስዳሉ። የቀበሌ አመራሮች፣ የወረዳ የዞን የቤት ስራ ይወስዳሉ ማለት ነው። በዚህ የተነሳ ሁሉም አካባቢ ያሉ የተለያዩ አካላት ድጋፍ እያደረጉ ነው። ስታዲየሙን እንገነባለን፣ ቀጣይም እንቀጥላለን። እንግዲህ ከጥር በኋላ ወይንም ከመስከረም በኋላ ሀብት አሰባሰቡ ምን እንደሚመስል ካሁኑኑ ማየት ይቻላል። በእጁ ምንም በሌላ ሰዓት ይህን ሁሉ የበሬ ጎርፍ የሳንጋ ጎርፍ ያጎረፈው የሀላባ ህዝብ ከዚህ በኋላ እህሉን ሲሰበስብ ምን እንደሚሰጠን እሙን ነው። ካሁኑ መናገር ማረጋገጥ ይቻላል። አላህ ጨምሮ ይስጣችሁ ሁላ ጎደባቴ ቀርሚ ጎደባቴ ነው መጥርቻ ሳታለምባ